ሰላም ቤተሰቦቻችን እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ እስቲ በዚህ ቪዲዮ አንድ ነገር እንመልከት። ብዙ ጊዜ አርቲፊሻል ኢንተለጀንስ ወይ ደግሞ ኤአይ ሲባል የተለያዩ ቦታዎች ላይ ትሰማላችሁ ብለን እናስባለን። ሮቦቶችን እያያችሁ ወይም ደግሞ ኤአይን መሰረት ተደርጎ የተገነቡ አፕሊኬሽኖችን እያያችሁ ወደዚህ ወደ አርቲፊሻል ኢንተለጀንስ መስክ መግባት ፈልጋለሁ፣ ግን ምንም አይነት ልምድ የለኝም ወይም ደግሞ ከየት እንደሚጀምር አላቅም የምትሉ ከሆነ ይሄ ቪዲዮ ለእናንተ ነው። ስለዚህ በዚህ ቪዲዮ ሁሉንም ነገር ቀላል እና ለጀማሪዎች ምቹ በሆነ መልክ በኢንፎርሜሽን በአርቲፊሻል ኢንተለጀንስ እንዲሁም ደግሞ አርቲፊሻል ኢንተለጀንስን ተጠቅመው የሚሰሩ ሶፍትዌሮችን የመገንባት ሙያ ውስጥ መግባት የምትፈልጉ ከሆነ የሚያስፈልጋችሁ ስኪሎች በነፃ መማር የሚችሉ ኮርሶች እና እንዲሁም ደግሞ የሚያስፈልጋችሁ ስኪሎች በነፃ መማር የሚችሉ ኮርሶች እና ለጀማሪዎች የሚሆኑ መስራት የሚችሉ ፕሮጀክቶች እንዲሁም ደግሞ ሲቪያችሁን እንዴት መገንባት የሚችሉ አብረን እናያለን። እስከ መጨረሻው አብራችሁን ቆዩ። እሺ እንጀምር። አሁን አንድ እውነታ ልንገራችሁና እንቀጥላለን ማለት ነው። በአርቲፊሻል ኢንተለጀንስ የተለያዩ ሙያዎችን ለመጀመር አንደኛ ምንም አይነት ዲግሪ አያስፈልጋችሁም። እንዲሁም ደግሞ የኮምፒውተር ፕሮግራሚንግ ስኪል ሊኖራችሁ አይገባም። እንዲሁም ደግሞ በሂሳብ ወይ ደግሞ በማቴማቲክስ በጣም ጂኒየስ ሰው መሆን የለባችሁም። በዚህ ጊዜ ማንም ሰው ወደ ኤአይ መስክ መግባት ይችላል እና አሁን እንዴት እንደሚጀምሩ ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። የመጀመሪያው ወደ ኤአይ መስክ መግባት የሚያስፈልጋችሁ መሰረታዊ የሆኑ ስኪሎችን እናያለን። ከዛም ቀጥሎ በነፃ መማር የሚችሉት ኮርሶች እና የት መማር እንደሚችሉም እናያለን ማለት ነው። እና ወደ መጀመሪያው እንሄድ። አርቲፊሻል ኢንተለጀንስ ውስጥ እንግዲህ ማንኛውም ነገር ከመማራችሁ በፊት ማወቅ ያለባችሁ ወይ ደግሞ ሊኖራችሁ የሚገባ መሰረታዊ የሆኑ ስኪሎች አሉ። ብዙ ጀማሪዎችም የሚሳሳቱት ይሄንን ነው ማለት ነው። ከሚያስፈልጋችሁ ስኪሎች ስንነሳ የመጀመሪያው ፓይተን ነው። ፓይተን ከኮምፒውተር ፕሮግራሚንግ ላንጉዌጆች ውስጥ አንዱ ሲሆን የአርቲፊሻል ኢንተለጀንስ ቋንቋ ማለት እንችላለን። ስለዚህ ፓይተን ቢያንስ ቤዚክ የሆኑ ኮንሰፕቶችን ማወቅ አለባችሁ ማለት ነው። እነዚህም ቫሪያብልስ፣ ሉፕስ፣ ፋንክሽንስ እና የመሳሰሉ ቤዚክ የሆኑ ኮንሰፕቶችን ማወቅ አለባችሁ ማለት ነው። ሁለተኛው ሊኖራችሁ የሚገባ ስኪል ምንድን ነው? የሂሳብ ወይ ደግሞ ማቴማቲክስ ነው ማለት ነው። ሂሳብ ወይ ማቴማቲክስ ሲባል አድቫንስድ የሆኑ የካልኩለስ ኢንቴግሬሽንስ፣ ዴሪቬቲቭስ የሚባሉ ነገሮች ሳይሆኑ ቤዚክ የሆኑ የፕሮባቢሊቲ እና ስታቲስቲክስ እንዲሁም ደግሞ ሊነር አልጀብራ የሚባሉትን ቤዚክ የሆኑ የማቴማቲክስ ኮንሰፕቶችን ሊኖራችሁ ይገባል ማለት ነው። ሌላኛው ሊኖራችሁ የሚገባ እውቀት ወይ ደግሞ ስኪል የማሽን ለርኒንግ ቤዚክ እውቀቶችን ናቸው ማለት ነው። እነዚህም ክላሲፊኬሽንስ፣ ሪግሬሽን እንዲሁም ደግሞ ሱፐርቫይዝድ እና አንሱፐርቫይዝድ ለርኒንግ የሚባሉትን አልጎሪዝሞችን እንዴት እንደሚሰሩ ቤዚክ ኮንሰፕቶችን ሊኖራችሁ ይገባል ማለት ነው። በተጨማሪም የተለያዩ የአርቲፊሻል ኢንተለጀንስ ሞዴሎችን እንዴት ኤቫሉዌት ማድረግ እንደምንችል ማወቅ አለባችሁ ማለት ነው። ቀጥሎ ሊኖራችሁ የሚገባ ስኪል ቤዚክ የሆነ የሶፍትዌር ዴቨሎፕመንት ስኪል ሊኖራችሁ ይገባል ማለት ነው። ይሄም በአርቲፊሻል ኢንተለጀንስ መስክ ሲገቡ ጥሩ ስራ እንድታገኙ የሚረዳችሁ ስኪል መሃል አንዱ ስለሆነ ማለት ነው። ስለዚህ ማወቅ ያለባችሁት ስለ ጊት፣ ስለ ጊትሃብ እንዲሁም ደግሞ ስለ ዲባጊንግ ጨምሮ እንዴት የሶፍትዌር ዴቨሎፕመንት ፎልደር ስትራክቸሮችን እንዴት ማደራጀት እንዳለብን ቤዚክ የሆነ ኮንሰፕት ሊኖራችሁ ይገባል ማለት ነው። የመጨረሻው ሊኖራችሁ የሚገባ ስኪል ቤዚክ የሆነ የዌብሳይት ዴቨሎፕመንት ስኪል ነው ማለት ነው። እነዚህም ቤዚክ የሚባሉ ነገሮች ላይክ እንደ ኤችቲኤምኤል፣ ሲኤስኤስ፣ ጃቫስክሪፕት የሚባሉት እንዲሁም ደግሞ የተለያዩ የአርቲፊሻል ኢንተለጀንስ ሞዴሎችን ከዌብሳይቶች ጋር እንዴት ማገናኘት እንደምንችል ትንሽ ኮንሰፕት ሊኖራችሁ ይገባል ማለት ነው። አሁን እንግዲህ ሊኖራችሁ የሚገባ ስኪሎችን ካወቃችሁት በኋላ እነዚህን ስኪሎችን ደግሞ የት በነፃ መማር እንደሚችሉ እና በነፃ መማር የሚችሉ ኮርሶችን ሊጠቁማችሁ እንግዲህ አሁን የማሳያችሁ ኮርሶች ያለምንም ክፍያ መማር የሚችሉት ኮርሶች ናቸው ማለት ነው። በነፃ መማር የሚችሉት ኮርሶች መካከል እንግዲህ ፓይተንን ለመማር በጉግል እና ፍሪኮር ካምፕ ካምፓኒዎች የተዘጋጀ በጣም አሪፍ የሆነ በነፃ የምትማሩት የፓይተን ኮርስ አለ። እነዚህን ኮርሶች ተምራችሁ ሲጨርሱ እንግዲህ ሰርቲፊኬት ይሰጣችኋል ማለት ነው። ሶ አዲሽናል ክሬዲቢሊቲ ታገኛላችሁ ማለት ነው እነዚህን ኮርሶች በመጨረስ። ሌላኛው እነዚህ ኮርሶች ለጀማሪዎች እንዲሆኑ ተደርጎ ስለቀረቡ በጣም ይጠቅማችኋል ማለት ነው።
የሂሳብ ወይ ደግሞ ማቴማቲክስ ኮርሶችን ለማግኘት ደግሞ ካሃን አካዳሚን ቼክ ማድረግ ትችላላችሁ። ካሃን አካዳሚ እንግዲህ ስታቲክስ እና ሊነር አልጀብራ ላይ በጣም አሪፍ የሆኑ ኮርሶችን የሚሰጣችሁ አካዳሚ ነው ማለት ነው። በተጨማሪም ማሽን ለርኒንግ እና ዌብሳይት ዴቨሎፕመንትን ጨምሮ መማር የምችሉትን ሌሎች የኮርሶች ሊንክ ከታች የቪዲዮውን ዲስክሪፕሽን ላይ እናስቀምጥላችኋለን። እነሱንም ቼክ አድርጉት። ፕሮጀክቶች እንግዲህ ወደ ኤአይ መስክ እንዲገቡ ቁልፍ ሚና ነው የሚጫወቱት። እንዲሁም ደግሞ ምንም አይነት ኤክስፒሪየንስ ወይ ደግሞ የስራ ልምድ ባይኖራችሁም ጥቂት ቀላል የሆኑ ፕሮጀክቶችን ሲቪያችሁ ላይ ብታስቀምጡ ስራዎችን ለምትወዳደሩበት ጊዜ አዲሽናል ቫሊዩ ለእናንተ ይኖረዋል ማለት ነው። እና አሁን ከመጨረሳችን በፊት ጠንካራ የሆነ ሪዙሚ ወይ ደግሞ ሲቪ እንዴት ማዘጋጀት እንደሚችሉ እናያለን ማለት ነው። ሲቪ ወይ ደግሞ ሪዙማችሁን ስታዘጋጁ እንግዲህ 3 ቁልፍ የሆኑ ሴክሽኖች አሉት። እነዚህም ስኪሎችን የምታስቀምጡበት ቦታ እንዲሁም ደግሞ ፕሮጀክቶችና የተማራችሁትም ኮርሶች የምታስቀምጡበት ሴክሽኖች ናቸው ማለት ነው። ስኪል ሴክሽን ውስጥ የምታስገቡት ነገር ምንድን ነው? ላይክ እንደ ኮምፒውተር ፕሮግራሚንግ ላንጉዌጅ ቅድም እንዳነሳሁት መማር የምትችሉት እና የሚያስፈልጋችሁ ስኪልም ስለሆነ እሱን ከተማራችሁበት በኋላ ስኪል ሴክሽን ውስጥ ማስቀመጥ ትችላላችሁ ማለት ነው። ፕሮጀክት የሚል ሴክሽን ውስጥ ደግሞ የምታስገቡት ምንድን ነው? እነዚህን የተለያዩ ኮርሶች ስትወስዱ የተለያዩ ትናንሽ ፕሮጀክቶችን መስራት ትችላላችሁ። እነዛን ፕሮጀክቶች ከሰርታችሁ ከጨረሳችሁ በኋላ ሲቪያችሁ ላይ እንግዲህ ፕሮጀክትስ የሚል ሴክሽን ውስጥ የሰራችሁትን ፕሮጀክት ዝርዝር አድርጋችሁ ብታስቀምጡ በጣም የተሻለ እይታ ይኖረዋል ማለት ነው ሲቪያችሁ ላይ። የመጨረሻው ኮርስ ነው ማለት ነው። ኮርስ የሚል ሴክሽን ይኖራል ሲቪ ላይ። በጣም አስፈላጊ ሴክሽን ነው ማለት ነው ይሄኛው። ይሄን ደግሞ ምንድን ነው የሚያሳየው? ቴክኒካል ነገር ስትማሩ ላይክ እንግዲህ ኤአይ መስክ ውስጥ የተለያዩ ነገሮችን ስትማሩ የተለያዩ ብዙ ኮርሶች አሉ። እነዛን ኮርሶች ውስጥ የወሰዳችሁትን ሊስት ኦፍ ኮርሶችን ብታስቀምጡ ሞል ለዛ ነገር ብዙ ወይ ደግሞ አሪፍ ኖሌጅ እንዳላችሁ ስለሚያሳይ የተማራችሁትን ኮርሶች ብታስቀምጡ ሞር የተሻለ አሪፍ ይሆናል ማለት ነው ሲቪያችሁ። ሲቪያችሁን ካዘጋጃችሁት በኋላ እንግዲህ አዲሽናሊ ሊንክድን ላይ አክቲቭ ብትሆኑ በጣም አሪፍ። ይሄም የሰራችሁትን ፕሮጀክቶችን ፖስት በማድረግ እንዲሁም ደግሞ አዳዲስ ነገር ከኤአይ ጋር የተገናኘ የተማራችሁትን ነገሮችን በማጋራት እንዲሁም ደግሞ የተለያዩ አርቲፊሻል ኢንቴሊጀንስ ላይ የሚሰሩ ኤአይ ኢንጂነሮች ጋር ኮኔክት በማድረግ የተለያየ ስራ እድል ማግኘት ትችላላችሁ ማለት ነው። እንግዲህ ስለ ሊንክድን ምንም እውቀት ከሌላችሁ ባለፈው ሳምንት አንድ የሰራንላችሁ ቪዲዮ አለ ሊንክድን ላይ ማለት ነው። እሱን ዲስክሪፕሽን ላይ እናስቀምጥላችኋለን። እሱን ቼክ ማድረግ ትችላላችሁ ማለት ነው። የዛሬ ቪዲዮ እንግዲህ ይሄንን ይመስል ነበር። እንግዲህ ሁሌም እንዲታሰቡ የሚፈልገው ነገር አንደኛው ፐርፌክት የሆነ ባክግራውንድ ሊኖራችሁ አይገባም። እንዲሁም ደግሞ ፐርፌክት የሆነ ግሬድ አካዳሚካሊ ማለት ነው በጣም አሪፍ ግሬድ ሊኖራችሁ አይገባም ማለት ነው ወደ ኤአይ መስክ ለመግባት። እንዲሁም ደግሞ በጣም ፐርፌክት የሆነ ስኪል ሊኖራችሁም አይገባም። ዋናው ነገር ስታርት ማድረግ ነው ማለት ነው። ጀምሩት። ከዛ በኋላ ምንድነው ኮንሲስታንት መሆን ነው ማለት ነው ዋናው ነገር። እንግዲህ ወደ ኤአይ መስክ ውስጥ መግባት የሚያስፈልጋችሁን ዶክመንት ቴምፕሌት አዘጋጅተናል። እሱን ከታች የዚህ ቪዲዮ ዲስክሪፕሽን ውስጥ ማግኘት ትችላላችሁ። እንግዲህ እስካሁን ስለተከታተላችሁን በጣም ነው የምናመሰግነው። እንድንሰራላችሁ የምትፈልጉትን ሀሳቦች ከታች ኮሜንት ሴክሽን ላይ ልታስቀምጡልን ትችላላችሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አይቢ ሚዲያ እንግዲህ የተለያዩ ከኤአይ ጋር የተገናኙና እንዲሁም ደግሞ የተለያዩ ካረንት ትሬንድ የሆኑ ቴክኖሎጂዎች ላይ የተመሰረተ የተለያዩ ቪዲዮዎች ወደ እናንተ ማቅረቡን ይቀጥላል። ቀጣይ እንግዲህ በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ እንዲሆንላችሁ እንመኛችኋለን። አይቢ ሚዲያ ኢምፓወሪንግ ዲጂታል ማይንድስ